ዛሬ የሰራነው ብሉን ብሎ የበላነው ምግብ ነው። ለጤናም ለስፖርተኛም ለሰነፍም የሚሆን ምግብ ነው። ስጋችንን እንደዚህ አድርገን ጎማማምደዋለን። ከጎማመድነው በኋላ በትንሹ እንከሰከሰዋለን። እንደዚህ አድርገን ያው መብላት ትችላላችሁ። እኔ ግን አልበላውም። ከዛ ሀገር ጥሎ የጠፋውን ድንቻችንን ተመልሰን አግኝተነዋል በስንት መከራ። እሱን ሁሉ ጊዜ እንደምንከትፈው እንከትፈዋለን። ያው ቪዲዮ ተመልሳችሁ ማየት ትችላላችሁ። ሽንኩርት የመሳሰሉትን ላይ እንከትፋለን ለስጋችን እንዲያምርልን። ሁሉንም ከገነጠላቸው በኋላ ጨረስን ማለት ነው። ይሄ ብቻ ነው ከሁሉም ነገር የሚከብደን። እናንተ ደግሞ አንበሶች ስለሆናችሁ ያው ምንም ነገር አይከብዳችሁም። ከዛ በኋላ ዝንጅብላችን እንደዚህ አድርገን በደንብ እንፈጨሳለን። ከዛ ስጋውን ዘይት ምንም ሳናደርግ ያቆጥቡ ብላችሁ ዘይት አልጨመርኩኝም። ቀጥሎ ልክ እንደዚህ ውሃው ሲመጥ ዘይታችንን እንጨምራለን ትንሽ ሳይበዛ። ከዛ ደግሞ አዲስ ማማሰያ ነው ዛሬ ይዘን የመጣ ነው። ያው እንድታይልኝ ብዬ ነው። ቀጥሎ ሽንኩርታችንና ነጭ ሽንኩርታችንን አንድ ላይ አድርገን እናዋውደዋለን። ከዛ ልክ ሽንኩርቱ እንደናንተ ሲለፈለፍ ቲማቲማችንን እንጨምራለን። ቃሪያና ወዘተን አንድ ላይ እንጨምርና በደንብ አድርገን እናቦካለን ማለት ነው። ረስቸው በርበሬና ሚጥሚጣን የጨመርኩት እና ስላፒው ማማስ እና ጥቁር አዝሙድ። ከዛ በደንብ አድርገን ያው እናሸዋለን ማለት ነው እስኪ ደማ ድረስ። በደንብ ከጠበጠብነው በኋላ ራሱ እጁን ይሰጣል ማለት ነው። ልክ እጁን ከሰጠ በኋላ ጨዋችንን እንጨምርና ከዛ በቃ ደረሰልን። ቀጥሎ የህይወታችን ደራሽ ድንቻችን ነው። ድንቻችን ይኸው ዛሬ መልኳን እንደ ድሮ አድርጋ ከች ብሏል። ሲረሱኝ ማረሳው መንገድ ላይ ሄጄ ስመለስ ያዩኝ ትለኝ ነበር። ያው ተርጓሚውም አላውቀውም። ይሄ ደግሞ ያው የራሴን የፈጠርኳት አዲስ ስራ ነች። የሚያስፈልገን ነጭ ሽንኩርትና የቺክን ስታክ ነው። ከዛ አንድ ላይ እናማስለውና ከዛ ስላፒው ማማ ድጋሚ እንጨምረዋለን። ያው እዚህ ላይ እንደልባችሁ ማለት ትችላላችሁ። ያው እኔ ትንሽ ጣሙ እንዲያመጣልኝ ነው። እዚህ ጋር ከፈለጋችሁ ቺዝን በጣም መጨመር ትችላላችሁ። ከዛ እንደዚህ በደንብ አዲሳችን ማማሲያ ከማማሳሰለው በኋላ ከለሩ እንደዚህ ሲሆን ደረሰልን ማለት ነው። ከዛ ድንቹን ከስር እናደርጋለን። ከዛ ጥብስ ይሉት ምን አይሉት ሁለገብ ነገሩን እንጨምራለን። ከዛ በኋላ ከለሩ እንዲያምርልን አረንጓዴ ወጣለን እናደርግና ከዛ በስመ አብ ወወልድ ወመንፈስ ቅዱስ ብለን እንበለዋለን ማለት ነው። ፒስ